ሰላም ውድ ተመልካቾቻችን፣ ዛሬ በጣም ደስ የምትል እንግዳ ይዤላችሁ መጥቻለሁኝ። እኔ ታውቂኛለሽ እንዴ? አዎ። እኔ ማን ነኝ? በጣም ነው የማመሰግነው። አንቺ እኔ ታውቂኛለሽ፣ እኔም ደግሞ አንቺን አውቅሻለሁ። ግን ተመልካቾቻችን ማን እንደሆነች ሊያውቁሽ ስለሚፈልጉ እስቲ ራስሽን አስተዋውቂ። ስሜ ፊኒክስ ይባላል። የአባቴ ስም መላክ ይባላል። የእናቴ ስም ሰርካለም ይባላል። የምማርበት ትምህርት ቤት ሳውዝ ዌስት ነው። ሁለተኛ ክፍል ነኝ። እድሜ 8 ነው። ከዚህ በፊት ሶሻል ሚዲያ ላይ አይቼሻለሁ እንዴ? ቲክቶክ ላይ ነው። ብቻ ግን አይቼሻለሁ። ምን ነበረ አሁንም እየሰራሽ ነው ያለሽ? የቲክቶክን አቆመሻል? ምን ነበረ ስትሰሪ ነበረው? መዝሙር ነበር የምትሰሪ ነበረው? እስቲ እንዴት ነበረ ንገሪኝ። የተለያዩ መዝሙሮችን ለቅ ነበረ። እሺ። ሁሉም እንትን ነበራቸው በራሳቸው ቮይስ ነበር። አንድ በራሴ ቮይስ ግን አሁን የለም። አሁን አካውንት የለም አቆመሻል። ለትምህርት ላይ ማተኮር ስላለብሽ ነው አይደል ያደረግሽው? እኔ ደግሞ ራሱ እንትን ያለው ቲክቶክ ያቆመ። ምን አደረግሽ? ከ13 ዓመት በታች አይፈቀድም። ስለዚህ አንቺ አሁን 13 ዓመት ለመሙላት ምን ያህል ጊዜ በቆይ ትንሽል? ዓመት ስንት ዓመት የሚቀርሽ? ስንት ዓመት ይቀርሻል? 13 ዓመት አሁን አንቺ 8 ዓመትሽ ነው አይደል? 9 10 አይደል? 11 12 5 ዓመት ነው የሚቀርሽ። እስቲ እዛ ላይ ስትሰሪ በጣም ማትረሺው ነገር የሰራሽው ነገር እስቲ ንገሪኝ። ሰማይን እንደዚህ ተናፋቂ ያደረገው ሌላ ምንም አይደል ያንተ መገኘት ነው። ሌላ ደግሞ ቅድም ስትነግሪኝ የነበረው እንኳን አብሽ ውስጥ ምናምን ያልሽ ነገር አባቴ እያጎረሰኝ ነበረ። ከዛ እህቴ ደግሞ አባቴ ጸጉር እያለው አታውቂው ነበር እያለችኝ ትስቅብኝ ነበር። አባትሽ ጸጉር የለውም እንዴ? ስለዚህ አንቺ ስታውቂው ጸጉር የለውም በቃ። እህትሽ ስታውቂያት ታላቅሽ ናት አይደለ? እሷ ግን ስታውቀው ጸጉር አለው ነበረው እኮ። ሁሉም ሰው እኮ ጸጉር ነበረው። በነገራችን መላጥሽ ጸጉር የሌላቸው ሲፈጠሩ ይመስልሻል እንዴ? አይመስልሽም አይደል? በራሳቸው ፈልገው ነው እየተላጩት እንጂ በራሱ አይደለም የሚለው የሚመለጠው። በራሳቸው ሲመርጡት ነው እንጂ ራሱ አይደለም የሚመለጠው። ምን ይቆርጡታል። የዛ ጊዜ መላጣ ይሆናል። ለምን ይቆርጡታል? አንቺ ወንድ አይደለሽ፣ ለመጠየቅም አላሰብሽም። እሺ በቃ ወደ ዋናው ጨዋታ እንግባ። ያኔ እንደዛ ያጋጠመሽ እሺ ንገሪኝ። ቲክቶክ ላይ የሆነ እንደዚህ ነው ብለሽ ያወራሽኝን ማለት ነው ያወራሽኝ ነበረ? እንትን መሽቶ ማታ ነበረ። ከዛ እራት እኔ ከሁሉም ቀድሜ እየበላ ነበር። እሺ። እነሱም ትናገር ነበር። ከዛ አባቴ እያጎረሰኝ ነበረ። እሺ። ከዛ እህቴ ደግሞ ምን አደረገች? እንትን አባቴ አጎረሰኝ። ከዛ እኔ ሰበራ እንትን አላልኩትም ነበርና አባቴ ደግሞ ደገመኝ። እሺ። ከዛ ማለት አላየሽም? እንደ አባትሽ እንዳሏት ሻፍሽ ውስጥ አላየሽም? እሱ እንደ አላወቅም እና እሱ በድጋሚ እያጎረሰ ከዛ ሞላ። ከዛ በኋላ ማጎረስ አቆመ። አየና ከዛ እኔ ደግሞ ሰውራንትን ስለማልወድ አወራታለሁ እና አወራኋት። ከዛ በኋላ መጨረሻ ላይ እንትን ቲክቶኩን ደለተችው እንትን ላይ። ከዛ ስደልተው
ደለተችው አካውንት ያለቃቃችን ደለተው ከዛ በኋላ ስላስፈራራችን መሰለኝ ማስፈራራት ነው ህፃን ላይ አይቻልም ቲክቶክ ላይ መሰለኝ ከዛ በኋላ ደለተው ከዛ ሌላ ሰው ደግሞ በእንትን ጋር እየተጠቀሙ እንዳንቺ እየሆኑ ይለቁት ነበር ማለት ነው። ስለዚህ በሶሻል ሚዲያ ውስጥ ከሰራሻቸው ቪዲዮዎች ማትረሻቸው እነዚህ ነው። አንቺ በጣም ጎበዝ ልጅ ነሽ። አስቢው፣ እኔ ራሴ ያዩት አንደኛ ስዕል ትስያለሽ፣ ከዛ መዝሙር ትዘምሪያለሽ፣ ከዛ ደግሞ ሶሻል ሚዲያ ላይ ወደፊት አሁን ከ5 ዓመት በኋላ በጣም ጎበዝ ትሆኛለሽ አይደል? አሁን ትምህርትሽ ላይ ትኩረት እያደረግሽ ስለሆነ ነው። አሁን አንድ ነገር እናደርጋለን። በዚህ ሳምንት ልደታቸውን ያከበሩ ልጆችን እንኳን አደረሳችሁ መልእክት እናስተላልፍላችኋለን። በዚህ ሳምንት ልደታቸው የሆነ ወይም ያለፈው ሰው ሃፒ በርዝዴይ አንቺ አስተላልፈሻል። እኔ ደግሞ ፌኒትዬ በብርሃን ሚዲያ ዩቲዩብ ቻናል ስም በዚህ ሳምንት ልደታችሁን ላከበራችሁ ሁሉ እንኳን አደረሳችሁ፣ እንኳን ተወለዳችሁ። የዘመናችሁ ህይወታችሁ ሁሉ ከዚህ በኋላ የስኬት የደስታ እንዲሆን እመኝላችኋለሁ በብርሃን ሚዲያ ስም ማለት ነው። እና ሌላ ደግሞ ተጨማሪ በብርሃን ሚዲያ እንኳን አደረሳችሁ መልእክት እንዲተላለፍላችሁ የምትፈልጉ ልጆች፣ ወላጆች እንዲሁም ደግሞ ልጆችን ሰርፕራይዝ ማድረግ የምትፈልጉ በዚህ ከታች ባለው ስልክ ቁጥር በመደወል ወይም ደግሞ ቴሌግራም ላይ በመጻፍ የዛ አገልግሎት ተጠቃሚ መሆን እንደምትችሉ ለመግለጽ ወዳለሁ። አሁን በዚህ ሳምንት ልደታቸውን ላከበሩ እንዳለ ለሁሉም ልጆች በሙሉ እንኳን አደረሳችሁ መልእክት ያልፋለን ማለት ነው። አሁን አብረን እንኳን አደረሳችሁ እንላለን። ደከመሽ እንዴ? አልደከመሽም? ውሃ ግን እንጠጣ አይደል? ፌኒቲ ውሃ ትወጃለሽ? ጠቃሚ ነገር ነው። ስለዚህ ጠቃሚ ስለሆነ ትወጃለሽ። እኔ በጣም ነው ውሃ የምወደው። እውነት በይ የማይወድ ሰው የለም እንዴ? ይሄ በጣም ትልቅ ነው። እኔ ግን አንዳንድ ሰዎች የማይወዱ ሰምቼ ነበር እና ግን የማይወድ ሰው አለመኖሩ በጣም ደስ ብሎኛል አይደል? የኔ ቆንጆ ቤት ውስጥ በምን አይነት ስራ ቤት ታግሻለሽ? ቤት አልጋዬን በማንጠፍ ክፍሌን በማጽዳት። በጣም ጎበዝ ነሽ። አልጋሽን ሁሌ የምታነጥፊው አንቺ ነሽ? አንዳንዴ ግን እኔ ትንሽ ሲኖረኝ ሰርቪስ ቶሎ ስለሚመጣ ስለማላረፍ ቶሎ ለማለት ስለሚመቸኝ አንዳንዴ አላነጥፍም። ስመለስ ግን አልጋሽን የምታነጥፊው አንቺ ነሽ? አንዳንዴ አንቺ አይደለሽ፣ ግን በብዛት የምታነጥፊው አንቺ ነሽ። በቤት ውስጥ ከሚሰሩ ስራዎች በጣም ደስ የሚልሽ ስራ የትኛው ነው? ቤት ውስጥ የሚሰራው ክፍል ማጽዳት። ክፍል ማጽዳት፣ ንጽህና አይደል? ቤት ውስጥ ማጽዳት ምናምን ደስ ይልሻል። በጣም ኮረጆች ያንቺ እናትና አባት ማለት ነው ቤተሰቦች ብዙ ጊዜያቸውን የሚያሳልፉት ከማን ጋር ነው? ስራ ስላለበት ውጭ ነው የሚሆነው። እሺ። ማሚ የቤት ስራ እየሰራች ትሆናለች።
ስለዚህ እናትሽን በጣም ታገኛታለሽ ማለት ነው። ረጅም ጊዜ ከእናትሽ ጋር ታሳልፊያለሽ። ምን ትያታለሽ? አባት ውስጥ ትጫወታላችሁ አይደል? ኢንጆይ እያደረጋችሁ። በምንድን ነው ኢንጆይ የምታደርጉት? በመጫወት የቤተሰብ ጨዋታ ምናምን። አንዳንዴ የአሁን ጌም ስንጫወት አባቢ ይኖራል። የምን ጌም? የቤተሰብ ጨዋታ ነው። የቤተሰብ ጨዋታችሁ ምን አይነት ነው? ለምሳሌ አንዳንዴ እዚህ ጋር ይሁንና በምልክት ታሳያለሽ። ከዛ ሌላ ደግሞ ማፊያ እና ሲቪል። ማፊያ አንድ ሰው ማፊያ ነው እና ሲቪሎችን ይላል ያሸንፍና እሱ ብቻ ከጓደኛው ጋር ካልቀረ እንደዛ ይላል። ከዛ ሶስት ሰው ከቀረ ሶስት ይቀራል። ከዛ አንዱ ደግሞ ይቀጣል። ማፊያ ያልሆነ ይሄ እንደዚህ ድሮ ጊዜ ማለት ነው ሌባና ፖሊስ የሚባለው አይነት ነገር ነው እንዴ? እናንተ ማፊያ የምትሉት ምንድን ነው? ማፊያ ንገረኝ። እኔ አልገባኝም። ምን አላውቀውም። ማፊያ ማለት ኤም ማለት ነው። ኤም ማለት ማለት ደግሞ ሲ በመጀመሪያ ፊደላቸው። ስለዚህ ማፊያ ማለት ወንጀለኛ ነው። ምንድን ነው ማፊያ? እሺ ንገረኝ። ማፊያ ምንድን ነው? ጌም ላስረዳ። አንድ ሰው አይኑን ይጨፍ፣ ሁሉም ያነሳል። ከዛ ወረቀታቸውን ሲያዩ አሁን እኛ እንደምንጭት ከሆነ 5 ሰው ሲቪል ነው። እሺ 4 ሰው ሲቪል ነው። 2 ሰው ደግሞ ማፊያ ነው። ታዲያ ማፊያዎቹ ምን ያደርጋሉ? እንዲተያዩ ወዲያው አይተዋወቁም። ምን ያደርጋሉ? ሁላችሁም አይናችሁን ጨፍኑ ይባልና ማፊያዎች ገለጹ ሲባል ይተያያሉ። ከዛ ማለት እርስ በርስ ይተያያሉ። ከዛ በኋላ ከተተያዩ በኋላ ቮት ይደራረጋሉ። ያ እነሱ ስማቸው እንዳይጠራ ይለፋሉና ካሸነፉ ተሸናፊ። አሁን 3 ነው የሚቀርብ መጨረሻ ላይ 2 ማፊያና ወይ 2 እንትኖች 2 ብቻቸውን አይቀሩም። ለምን ቮት ቢያደርጉ የማንም ቮት እንትን አይልም። ከዛ 3 ይቀራል። 2 ጓደኛ ማቾች ከቀሩ 2 ያሰጡታል ማለት 2 ይቀራሉ፣ ያሸንፋሉ። ካልሆነ ደግሞ 3 ሰው ሲቀር 2 ሲቪል፣ አንዱ ማፊያ ቢሆን አንዱ አስተማሚ ነው። ከዛ እንትን ማለት ነው እሱን አስተማሚ ነው፣ እሱ ማሸነፍ። ከዛ የቀረውን ደግሞ ይቀጣል። እና ይሄ የእናንተ የቤተሰብ ጨዋታ ነው ወይስ ትምህርት ቤት ነው የምትጫወቱት? ትምህርት ቤት አንዳንዴ ይጫወታሉ ከጓደኛዬ ጋር። ግን ከእንህያ ጋር ትጫወታላችሁ። ስለዚህ ትምህርት ቤት ይታወቃል፣ እዚህ ቤት ውስጥ ትጫወቱታላችሁ ማለት ነው። ከማሚ ጋር ትጫወቱታላችሁ? ብዙ ጊዜ የሚያሸንፈው ማነው በዚህ ጨዋታ? አንቺ ያለሽበት መቼም አሸናፊ ነው የሚሆነው ይመስለኛል። አሁን እኔ አሸንፌ በድጋሚ እኔ አሸንፋለሁ። ከዛ በኋላ ግን ላልደግሞ እችላለሁ፣ እሱ ሊያሸንፍ ይችላል፣ ወንድምሽ ሊያሸንፍ ይችላል። እንደዛ ነው ጌሙ። እንደዛ ነው ሲጀመር። ሁሌ አንድ ሰው አያሸንፍም ማለት ነው። ስታሸንፉ ሽልማት ይሰጣል። ምናምን ብቻ ነው የምትሉት። ለማሚ ላሸነፈ ሰው የሆነ ነገር ታደርጋለች ወይም ዳዲ፣ አይ በቃ እዛው ደስ ብሏችሁ ታቆማላችሁ ማለት ነው። በጣም ደስ ይላል አይደል? ትወጂዋለሽ በጣም። እና እኔ ደግሞ በጣም በቃ ብዙ የተለያዩ ጨዋታ ጥሩ ነው እንዴ? ጨዋታ ለልጆች ጥሩ ነው። ትወጃለሽ ጨዋታ? አንድ ነገር ልበልሽ ነው። አንዳንዴ ልጆች አሁን አንቺ ጨዋታ ስትጫወቺ ደስ ይልሻል፣ ትስቂያለሽ፣ ደስ የሚል ስሜት ይሰማሻል። የምታዝኑ ስትወድቂ ገባሽ። ሌላስ? ካልወደቅሽ ሁሌ ደስተኛ ነሽ። ካልወደቅሽ ሁሌ ደስተኛ ነሽ አይደለ? ሌላ የሚያሳዝንሽ ነገር ነው?
ለቅሶ ነገር ሲያጋጥም ምንድን ነው ለቅሶ ነገር? ለቅሶ ማለት አንድ ሰው ሲሞት ሞት ምንድን ነው? ሰማይ አንድ ሰው ሲሞት አንድ ሰው ሞተ ማለት ነው። ከዛ ታገኘዋለሽ ሁለተኛ ሁሌ ሰማይ ነው የሚሄደው። ስለዚህ ሁለተኛ ስለማናገኘው ነው የምናለቅሰው ነው። ስለዚህ በጣም ጥሩ መልስ ነው የሰጠሽ። ልጆች አሁን ለምሳሌ ሲያዝኑ ማለት ነው ወላጆች ምን ያደርጉላቸው? ያባብሏቸው አይደለ? ደስ እንዲላቸው ምን ያደርጉላቸው? ደስ እንዲላቸው ምኞታቸው ያሳኩላቸው የሚፈልጉት ነገር። ግን ማይሆን ነገር ከሆነ ግን እንትን ይከለከላል። ማይሆን ነገር ማለት አይወዷቸው ማለት ሳይሆን ስለማይሆን ስለሚጎዳቸው። በጣም አንቺ በጣም ጎበዝ ልጅ ነሽ እና አሁን ከዚህ በኋላ በጣም ደስ የሚልሽን ነገር አብረን እናደርጋለን። ከዚህ በኋላ አንድ ጨዋታ እንጫወታለን። የምትወጂው ጨዋታ ነው? መጫወት ይዤ መጥቻለሁ። ስለዚህ አሳይሻለሁ። ሰርፕራይዝ ነው አብረን ቢተረበያ እኔ በፈረስ አንቺ በአህያ እንደዚህ ያልን ስንከራከር ጉላቡ ይዞን ገባን ሀገር። ተመልከች ነይ ጓደኛዬ ብዙ ሰው አለ መንገዱ ላይ። ሰኞ ማክሰኞ ጥሩ አድርገሽ የተጫወትሽ እና በጣም አመሰግናለሁ ለዚህ ለተጫወትሽበት። ሌላው ደግሞ እነዚህ በጣም አመሰግናለሁ። እስቲ የሰጠውሽን የሰጠሽ ስጡ ምን መሰለሽ? እስቲ ባለ ግምትሽ ልክ አይደለም። እስቲ ላግዝሽ እንዴ? ራስሽ ትወጪያለሽ? ታገዝኩሽ፣ ግን እኔ ውስጥ ያለው ነገር እንዳይሰበር። እስቲ ገምቺ። ሌላ ምንድን ነው? ምን ሊሆን ይችላል? እንደዚህ የሚያክል ነገር ምን ሊሆን ይችላል? ምን ሊሆን ይችላል? ምን ሊሆን ይችላል? ምን ሊሆን ይችላል? ያው ከልብስሽ ግን ይላል እስታዲ በሳች ቆንጆ ላይ ተመልሰናል። ውድ ተመልካቾቻችን እንዳያችሁት በጣም ፊኒት ጎበዝ ተጫዋች ናት። ሰኞ ማክሰኞ ማንም አልቻላትም። በዛ ምክንያት ሽልማት አግኝተሻል አይደል? ምንድን ነው የተሰጠሽ? ደስ ብሎሻል? ጥሩ ነው አይደል? እሺ ቆንጆ። ያው ዛሬ ቃለ መጠይቃችንን ጨርሰናል። ፊኒትዬ ለዛሬ ለብርሃን ሚዲያ በሚያዘጋጀው የልጆች አሉ ፕሮግራም ላይ እንግዳ ለመሆን ፈቃደኛ ስለሆንሽ በብርሃን ሚዲያ ስም በጣም አመሰግናለሁ። በጣም ህልምሽን ነግረሽናል። ምን ለመሆን ነበር ያሰብሽው? የምትሆኚው ፓይለት ለመሆን ነው የምትፈልገው። እዚህ በስዕሉ ላይ እንደታየው እሷ ወደፊት ፓይለት መሆን ትፈልጋለች። ህልምሽ እንዲሳካ ምኞቴ ነው። ወደፊት ፓይለት ሆነሽ እንደማይሽ እርግጠኛ ነኝ። ልጆች ህልማችሁን አትተው። የምታስቡበት ቦታ ላይ መድረስ ትችላላችሁ። ይህ በብርሃን ሚዲያ እየተዘጋጀ የሚቀርበው የልጆች ዓለም መልእክት ነው። ለዛሬ ያለንን ቃለ መጠይቅ ጨርሰናል። የሚቀጥለው ሳምንት እስክንገናኝ ሰላም ሁኑ።